ይቅርታ በቃ በነበረው ነገር በተፈጠረው ነገር ምናምን የምር ከልቤን ይቅርታ ይጠይቅሻለሁ። ሰሞኑን እያደረክ የነበረው ነገር እየተለማመጥኩ የመሰለ ያው እኔ የምፈልገውን ነገር ለማሳካት ነው እንጂ ጭራሽ ልለማመጥ አልችልም። እስቲ ላንቺ ውሸት ውስጥ ነበርሽ ነው ማለት እንደዛ ነው አሁን እየተሰማኝ ያለው ነገር እሱ ነው። ሞኔና እሱን የሚያስተሳስረን ይሄ አብል ነበር አይደለ? እና አጀንስት ያው የምርሽን አሁን ጨርሰናል። ስትፈልጊ ሂጂ እያልክ ስትፈልጊ ደግሞ እኔ ሄዳለሁ እያልክ ከርመ ወላ ወንድሜ እንደዛ አውርተህ እኔ ካንተ ጋር እንደማልታረቅ እኔ እንኳን አይደለም ዓለም ያውቃል። ፍራንክ አልነበረም ላይክ የተናገርኳቸው ነገሮች ምናምን በጭራሽ ፍራንክ አልነበረም። ብዙ ነገሮች ሊፈቱ የሚችሉት እኔና አንቺ ሰላም ስንሆን እሱን ነገር ተቀብዬ ነው ዛሬ ማመጣጥ። ሰላም ሰላም ሰላም፣ እንዴት ናችሁልኝ ውድ ኢዙ ቤተሰቦች? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እንደ ሁልጊዜው ፋፍሽ እንዳልን ተገዝተናል ማለት ነው። ያው የነበረውን ግርግር ታውቁታላችሁ። እንዳስብ ረድቶኛል ኮሜንታችሁ። ኢዛና እንዴት ነው ልክ ነህ ወይስ ልክ አይደለም የሚል ሀሳብ ውስጥ እንድገባ አድርጋችሁኛል። ልክ የሆንኩበት ሳይድ አለ፣ በዛ ልክ ደግሞ ልክ ያልሆንኩበት ሳይድም አለ። ልክ የሆንኩበት ሳይድ በሰዓቱ የነበርኩበት ሞመንት ላይክ ደስ አይልም። ያው እንደተለመደው ለሄሉ ሳሳያት የነበረው ሪአክሽን ምናምን መለስ ብዬ ወደ ኋላ ሳስበው ልክ አልነበረም መሰለኝ። ግን የተናገርኩበት ነገር ደግሞ ልክ ነው ብዬ አስባለሁ። ያ ልክ የሆንኩበት ምክንያት ቤተሰቤን ማስበለጥ። አው እኔ ላይክ ያደኩበት መንገድ ነው የኔ አስተዳደግ ምን ጊዜም በማንኛውም ሰዓት በየትኛውም አጋጣሚ ቤተሰቤን እንዳስበልጥ የተነገረኝ ያደኩበት መንገድም ይሄ ነው። ቅድሚያ ለቤተሰብ ለሚባለው ማለት ነው። ይሄን ነገር ትጋሩኛላችሁ ብዬ አስባለሁ እና ላይክ ዛሬ ላይ የመጣሁበት ምክንያት ትናንትም የነበረውን ነገር አይታችሁታል። የገዛ ጓደኞቼ መጥተው አስበው እንዴት ነው ነገሩ ብለው አውርተውኝ ምናምን እነሱን ካወሯቸው ምናምን በኋላ ደግሞ ወደ ቤት ሂጄ በቃ ነገሮችን ወደ ኋላ ሳስባቸው ምናምን ለካ የሆነ የተሳሳትኩበት መንገድ ነበር እና እሱን ነገር ተረድቼ እሱን ነገር አስቤ ምናምን ዛሬ እናንተ ፊት መጥቻለሁ። እናንተ ፊት ብቻ አይደለም ሄሉን እስቲ ለማናገር ሞክሬ ነበረ። ያው ትላንትና እርቅ ለማውረድ ሞክሬ ነበረ ላይክ ሁሉም ነገር በቃ ይስተካከል በሚል ይቅርታ ጠይቄ ልታረቅ ነበረ። ግን የነበረውን ነገር አይታችሁታል። እዮባ መጣና ትንሽ ልክ ነው ባይዘው ወይ ወንድሙ አይደለ የነበረው ቫይብ አይታችሁታል። ትላንትናውን ቫይብ ረስተን ዛሬ ላይ ተገኝተናል። ዛሬ ደግሞ ሄሉን ጠርተን ከልብ እስቲ ያስደብርናት ነገር ካለ ይቅርታ እንጠይቃለን። አውርተናት ምናምን ማለት ነው ላይክ እንደ ትልቅ ሰው። ምክንያቱም ላይክ በቃ ሰው አይደለም የሰው ልጅ ደግሞ ይሳሳታል። ስህተቴን ደግሞ አምኜ ሄሉ ፊት እስቲ ቀርቤ ይቅርታ ጠይቃለሁ። ምክንያቱም ያለብኝን ኢጎ ምናምን ሰብሬ ነው ሄሉ ፊት መጥቼ ይቅርታ መጠይቃት ማለት ነው። ሄሉዬን ጠርቻታለሁ ማለት ነው እና በምን ይቅርታ እንደምጠይቃት አላውቅም ላይክ ምክንያቱም እሷ መጣ ይቅርታ ማለት ብቻ ነው የምፈልገው። ገብታችኋል? ደበረኝ ያለ እሷ ምናምንና ቻስ ይትምጣ ሄሉዬ ትምጣ ምናምን ይቅርታን ጠይቃት ይቅር በላይ ቆንጆ ጊዜ እናሳልፋለሁ ምናምን ብዬ አስባለሁ እንደተለመደው ማለት ነው። እናንተም ናፍቋችኋል አይደል የኔና የሄሉ መመለስ። እስቲ ሄሉ ትምጣ ቆንጆ ጊዜ እናሳልፍ ከእግዚአብሔር ጋር እስቲ ብዬ አስባለሁኝ ማለት ነው። ሄሉን ጠርቻታለሁ ማለት ነው። ትምጣ ያበረ ጊዜ እናሳልፋለን ብዬ አስባለሁ። እስከዛሬ የተራራቅንበትን ዛሬ እንወጣዋለን ብዬ አስባለሁ። አብራችሁን ቆዩ። በዚህ አጋጣሚ ይሄንን ቻናል ሰብስክራይብ አድርጉልኝ፣ ይሄንን ቪዲዮ ላይክ ሼር አድርጉልኝ። እወዳችኋለሁ። ሄልዬን እንጠብቃት። አውቃለሁ በኔ ልብሽ ቢደማም
ይቅር ለእግዚአብሔር ማለት አይከፋ አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ስል ዘውትር ታምኜሽ እኖራለሁ አውቃለሁ በኔ ከዚህ በኋላማ በቃ ትኮራብኛለች እየቆየሽ ነው የምመጣው ብቻ እንወጣዋለን ሁሉም አይ ግን የምር ከልቤ ነው ዛሬ ይቅርታ ለመጠየቅ አስቤ የመጣሁት ደግሞ ይቅርታ ታደርግልኛለች 100% ሰው እንጠብቃት ይቅር ለእግዚአብሔር ማለት አይከፋ መታለች መሰለኝ እንጂ ልቤ መታው ይዘው ጥላቻ እንዴት ነሽ? ሰላም ነው? ሰላም ነው አለሁልሽ። አለሁ። እንዴት ነሽ? ደህና ነኝ። ደህና ነኝ። ሁሉ ሰላም? ሁሉ ሰላም? ሰላም እግዚአብሔር ይመስገን ደህና ነኝ። ያው ዛሬ ጠሩሽ በእኔና ባንቺ በኩል የነበረውን ነገር ለመፍታት ነው። ሰው ምንድነው ዛሬ ላወራሽ የፈለኩት ነገር ላይክ እንዳልኩሽ በመጀመሪያ በሀሳብሽ እንደተስማማሉ ነገርሽ ነው አመጣጤ እና ያልሽኝን ነገር ወደኋላ መለስ ብዬ ሳስብ ነበረ። ላይክ ብዙ ነገሮች ሊፈቱ የሚችሉት እኔና አንቺ ሰላም ስንሆን ነው። እሱን ነገር ተቀብዬ ነው ዛሬ ማመጣጤ እና ያን ነገር እኔና አንቺን ሰላም ለመመለስ ነው በመጀመሪያ ደረጃ። ሁለተኛም ካዘንሽብኝ ከልቤ ይቅርታ አይደለም። ቆይ ስታወራ ግልጽ ስላልሆነልኝ ነው ማለት አንቺ ያልሽውን ነገር ተቀብያለሁ ማለት ምንድን ነው የተቀበልኩት? ያው እያልሽኝ ነበረ ላይክ ያኔ ስናወራ ደጋግሞ ስትይኝ የነበረው እናንተ መጀመሪያ ሰላም ነው ከዛ የነበረውን ነገር እንፍታው ስትይኝ የነበረውና ያኔ ደግሞ አልሰማሁሽም። ያኔ በነበረው ወይ ነው ባንቺ ሐሳብ ለመመራት ዛሬ መጥተት እኔ ባህሪ ነው በቃ ደረቅ ነገር ነኝና ያን ድርቅነኝ ጥዬ ዛሬ አንቺ ጋር ተገኝቼ ይቅርታ እየጠየቅኩሽ ነው። በቃ የነበረውን ነገር ከቻለን እንርሳውና የነበረውን ሰላም እንድንቀጥል ነው የኔ አመጣጥ ዛሬ ላይክ ደውዬ የቀጠርኩሽ ይሄንን ለማውራት ነው። ተረዳሽ? በጣም ብዙ ሰው ተቀየመኛል እና በዛው ስለ ጉዳዩ ለማውራት ነው የጠሩሽ። የነበረውን ነገር ሁለታችንም እናውቀዋለን አይደል? ግን ፍራንክ አልነበረም። ላይክ የተናገርኳቸው ነገሮች ምናምን በጭራሽ ፍራንክ አልነበረም። ኮሜንትም ሳነብ እንደዛ ስለተሰማችሁ ነው የምነግርሽና ፍራንክ አይደለም። ብቻ በቃ ብዙ ማውራት አልችልም። ምን ሄዱኝና ይቅርታ በቃ በነበረው ነገር በተፈጠረው ነገር ምናምን የምር ከልቤ ነው ይቅርታ እየጠየኩሻለሁ። ተረዳሽ? እዚህ ጋር አሁን ማውራቱም ምንም ዋጋ የለውም፣ ምክንያቱም የታየ ነገር ነው እና ስለ ሁሉም ነገር ስለተፈጠረው ነገር ከልብ ይቅርታ። ላይክ ተሳስቻለሁ። ትላንትም እነሳም ያሉኝ ነገር አለ፣ ኔርሞንም ያሉኝ ነገር አለ። ቤት ገብቼ ሳስበው ልክ ነበራችሁ ሁላችሁ። የሆነ የተሳሳትኩት ነገር አለ። እሱን አምኜበት ነው ደውዬልሽ አንቺን ለመቅጠር የበቃሁት። ከልብ ይቅርታ። እኔ ለምን የመጣ ይመስላል? ለምንድን የመጣሁት ታውቃለህ? ለምንድን የመጣሁት ገምት።
እንጃ አትሽ ለምንድን ነበር እኔ እንደዛ አንተ እንደዛ እየሆንክ ምናምን እኔ ነገራቶችን ለማስተካከል ሞክሬ የነበረው ስለምንድን ነው? ያው የኔና አንቺ ሰላም ለመመለስ ወይስ ግልጽ ነው ማለት የነበረውን ግንኙነት አለማቋረጥ። ለዛ ነው የሚመስለው። ለዛ ነው ሌላ ምንም ሊሆን አይችልም እንዴ? እሺ አሁን ኦሬዲ ከተናገርክ አይቀር እኔም ልናገር። እሺ ያለ በመጀመሪያ ደረጃ እኔ ይቅርታ ስጠይቅ ካለ ጥፋቴ ይቅርታ ስጠይቅ እንዲሁም ቤት ስመጣ ለማናገር ስሞክር ምናምን የነበረው አንተ በአንድ ቃል መጥተህ ሄሉ ላደረኩት ነገር ይቅርታ በቃ ኖርማል ነው እንድትለኝ አይደለም። ተረዳኸኝ? የሆነ ሰው የፈለገው እንደፈለገ አጥፍቶ ምናምን እኔ ደግነቱ ምናምን ይሄ ማለቅስ የምከፋ ሰው ነኝ እንጂ እንትን ሰው አይደለሁም። እግዚአብሔር ይመስገን ውስጤ ምናምን ስብርብር ድቅቅ ምናምን የሚል ሰው አይደለሁም። ገባ? ብዙ ነገር ያየ ሰው በእንደዚህ አይነት ነገር ውስጡ አይሰበርምም አይጎዳም። ያው ሊያዘን ይችላል ሊከፋው ይችላል እንጂ አላዘንኩም አልከፋኝም ምናምን አልልም። ውሸት ማለት ይሄ እንደዛ ብልም ውሸት ስለሆነ ማለት ነው። ሲቀጥል አንተ ግን ያልገባህ ነገር ያለው አንተ ጋር ስመጣ የነበረው ጭራሽ ትላንት ራሱ እኔ እነ ሳሚ ሊያስታርቁን ሲሉ እኔ ዝም ብዬ የነበረው ካንተ ጋር ለመታረቅ ፈልጌ አይደለም። ገባ? ካንተ ጋር ታርቄ ሰላም ሆኜ ምናምን እንደበፊቱ ምናምን መቼም ነው ማለት ነው። ካንተ ጋር ምናምን ለመታረቅ መስሎ ከሆነ ጭራሽ ነው የተሳሳተው። ታዲያ ለምን የመጣሽ እንዴ? እኮ ልነግርህ እኮ ነው። ኦኬ እሺ። ሁሉንም ባንዴ መናገር ስለማልል ቀስ እያልኩ ነው የማወራው። እሺ። ያ ሁሉ ነገር ምናምን የነበረው እውነቱን ማወቅ ስለምፈልግ ነው። ገባ? እውነቱን ደግሞ ማውቀው ካንተ ጋር ታርቄስ ይሄ ካንተ ጋር የታረቅኩ መስዬ ከዛም በኋላ ካንተ እውነቱን እንድሰማ ፈልጌ ነው እንጂ አንተ እኔ አጠገቤ እንድደርሺ እያልከኝ እኔ ምንድን ነኝ እንዴ? እኔ ሰው ነኝ። አጠገቤ እንድደርሺ እያልከኝ እኔ አንተ ጋር ልመጣ አልችልም በፍጹም። ያንን ሁሉ ነገር ያደረኩት ለራሴ ብዬ ነው። ምክንያቱም አንተ በዛም በዚህም ሆነ የኔን ስም አጥፍታል። ገባ? ሰው ጋር አሁን እንዴ ቤተሰቦቹ ምን ቢያዩባት ነው ብሎ ጭንቅላቱ ላይ የሚቀመጥ ጥያቄ ስላለ ያንን ለማጽዳት ነው። ገባ አይደለ? እንደዚህ ሆነን ልትነግረኝ እንደማችል ስለገባኝ ሰላም ከሆነን ትነግረኛለህ ማለት የምርሽ ነው። እንደዚህ አስበሽ ነው? የምሬን ነው። አዎ በትክክል እንጂ ታዲያ ማለት እንዴት እንደዚህ ታስቢያለሽ? እንዴት ማለት አልገባኝም። እኔ ዛሬ መጥቶት የምር ከልቤ የምር ተሰምቶኝ ነው እኮ አንተማ እንጂ ዛሬ ከመሬት ተነስተህ መጥተህ ይቅርታ ነው ተረድተሽ ነው። አንተ ይሰማህ እኮ አንተ ጥፋትህ ነው ቢሰማህ በጥፋትህ እኮ ያንተ ይቅርታ ደግሞ ለኔ ምንም የሚጠቅመኝ ነገር የለም። ገባ? ለኔ የሚጠቅመኝ ነገር ምንድነው መሰለህ? መጥተህ ቤተሰቦቼ ሄለን ቤተሰቦቼ በአካል ያቆሻል እንዲህ ይሆናሉ እንዲህ ይሆናል ሳይሆን መጥተህ በስነ ስርዓት ይሄ ትክክለኛው ምክንያት ቤተሰቦች አንቺን የጠሉበት ይሄ ነው ብለህ ስታቀርብልኝ ነው። ከዛም በኋላ ያንን ነገር ወደ ጭንቅላቴ አውጥቼ አውርጄ ምናምን ነው። ከዛም በኋላ ነገራቶች መወሰን ያለብኝን መወሰን ነው። ገባህ አይደለ? ካለበለዚያ አንተ እንደፈለግ ስትሆን ከርመህ እንደፈለግ በቃ እንዳሻ ስትሆን ከርመህ እኔ ላይ ሂጂ ስትፈልጊ ሂጂ እያልክ ስትፈልጊ ደግሞ እኔ ሄዳለሁ እያልክ ከርመህ ወላ ወንድሜ እንደዛ አውርተህ እኔ ካንተ ጋር እንደማልታረቅ እኔ እንኳን አይደለም ዓለም ያውቃል። ገባ? አልታረቅም እኔ ካንተ ጋር ይዋን በራሴ መንገድ ይቅርታ ጠይቀው ነው። ይቅርታ እሱ ስለጠየቅኩ አይደለም። እኔ ሲጀመር ይቅርታ ብትለውም ይቅርታ ብትጠይቀውም ይቅርታ እንዳያረግልህ ነው ማረገው እሱ። ገባ? ማለት እንደዚህ አሁን ተገቢ ነው እንደዚህ ሁላ ነገር ውስጥ መግባት? ይሄ አይደለም ተገቢ። ከዚህ በላይ ማድረግ ነበረብኝ። ኦሬዲ ሌላውን ነገር ትቼው ነው። አንድ ጥያቄ ልጠይቅሽ። አንቺን ጠርቼ ይቅርታ መጠየቅ አልነበረብኝም? ባትሩ እንዲሰሩት ባትጠይቅ ይሻላል። የምርሽ ስለጠየቅክ በርግጥ ስለጠየቅ ያስጠየቀ ስራ ነው። መጥፎ እንደሰራ ምንም መጥፎነት አልሰሩም። ይኸውልሽ እኮ የሰራው ነገር ልክ ያልኩበት ነገር አለ፣ ልክ ያልኩበት ነገር አለ። ልክ ያልኩበት ነገር አስቤ ነው መጥቻ አንቺ ጋር እሱን ነው እኔም እያልኩት። ነገር ግን አሁንም ቢሆን ማለት ነው አሁንም ቢሆን ምን ቤተሰቤን ከማስቀደም ወደ ኋላ ልላልሽ ነው እኮ እኔ እኮ ስለዛ ነገር ማንም በቃ ይሄን ሁላ ነገር ረስቼ
እኮ እኔ እዛ ጋር እያወራ የነበረው አንድና አንድ ነገር እኔ ላይ ስትሆን ለነበረው ነገር ነው መቼም ይቅርታ የጠየቀኝ እንጂ ስለ ቤተሰቦቼ ይቅርታ እንድትጠይቀኝ አልፈልግም። እኔም ፍላጎቱ የለኝም ይቅርታ እንድትጠይቀኝ። እዛ ጋር በእርግጠኝነት ይቅርታ የጠየቀኝ እኔ ላይ ስትሆን ነው ስለነበረው ነው አይደለ? ላናገርህ ስለሄድክ አይደለ? ይቅርታ የጠየቀኝ ይቅርታ አልጠይቅሽ እኮ ለዛ ነው አይደል? ይቅርታ የጠየቀኝ ለምን ነው ይቅርታ ስለነበረው ቫይብ እኮ አንተ ይኸውልህ እኔ ዛኔ በጣም ራሴን ምጎዳ ሰው ምናምን ቢሆን ኖሮ ምን አይነት ነገር ነበረ የሚደርስብኝ? አንተ እንደዛ ስታረግ፣ አንተ እንደዛ ስትሆን፣ አንተ እንደዛ ባንዴ እንደዛ ከማቅ ይዞ ወደ ማላቅ ሰው እንደዛ ስትቀያየርብኝ እኔ ራሴን ኮንትሮል ማላረግ ሰው ምናምን ብዙ ነገራቶችን ያላየው ሰው ቢሆን ምንድን ነበረ ማደርገው? ገባ አይደለ? ግን እኔ ኦሬዲ ብዙ ነገራቶችን ስላየው ምናምን ነው ያ ነገር ይሆናል። ገብቷል? ሀሳቤ ተረድተኸኛል አይደለ? ስለዚህ ይሄ ነገር እንዲሁ በቀላሉ ይቅርበኝ ይቅርታን ተቀብያለሁ ተባብለን የምናልፈው ነገር አለ። አሁንም ቢሆን እኔ አንተን የምጠይቅህ ነገር አለ። በዛም በዚህም ብለህ እኔ ስሜን እንድታጸደቅ ይፈልጋል። ሄለን የሆነ ነገር እንዲህ አለባት ተብሎ ስንት ዓመት የሚያውቁኝ ሰዎች እንደዛ እንዲያስቡኝ አልፈልግም። አንድና አንድ ነገር ያንን ነገር በዛም በዚህም መንገድ አድርገህ ፈጽም። ገባ? ሌላኛው ነገር ደግሞ ብያለሁ፣ ብራዘርን አስቀይመው ምናምን እኔ እሱን አስቀይመው እኔ ምንም አይነት እኔ መጥቼ ትላንትና የመጣሁት ለምንድን ነው? ኦሬዲ እኔ ለሱ ስላልነገርኩት ስላላወቀ መጥቶ እንዲሁም እቅዴን ያበላሸብኝ። ገባ? ትላንት እኔ ካንተ ጋር ታርቄ ኦሬዲ እዛ ጋር ሊያስታርቁን መጣ አይደለ? ካንተ ጋር ታርቄ ወደሚቀጥለው መንገድ እሄዳለሁ። ያንን እውነቱን ካወቅኩ በኋላ ካንተ ጋር እለያያለሁ ብዬ ነው ያሰብኩት። ገባ? መጥቶ ሳላቅ ነገራቶችን እንትን አለብኝ። ስለዚህ እሱን እንደዛ አናግረን እኔ ካንተ ጋር ልታረቅም ምንም ልስማማም አልችልም። ስለዚህ አሁን እያልሽኝ ያለሽው ምንድን ነው? እኮ እያልኩ ያለሁት እኔ አንተ እንለያይ ይቅርታህን አልቀበልም ነው እያልሽኝ ያለሽው አይደል? ይቅርታህንም አልቀበልም አንተ እያልከው የነበረውን ነገር ተቀብያለሁ እያልኩ ከዚህ በኋላ አንገናኝም ምናምን እያልክ አልነበረ? ያንን ነገር ተቀብያለሁ። እኔ ዛሬ ለመፍታት ብዙ ነገሮችን ለመፍታት ነበር አመጣጥ አላሰብኩም እንደዚህ ትሆኛለሽ ብዬ ነገር ግን ሰው እንትን አይደለም ማለት ሰው የተከበረ ነው፣ ቁስ አይደለም። እና ስትፈልግ እኮ ቁስ ነው ካላልክ ደግሞ ስትፈልግ እንደፈለክ የምትጥለው ስትፈልግ የምታነሳው አይደለም። ስትፈልግ ምን ማለትሽ? በቃ አጥፍቻለሁ ይቅርታ ልጠይቅሽ መጣሁ አለቀ በቃ። ስትፈልግ ከቤት ውጪ ብላል፣ ስትፈልግ ደግሞ ትተኛ ሄዳለህ የነበረው ባይማ ታዲያ አንቺ አሁን እስቲ ብትረጂ እስቲ ላንቺ ውሸት ውስጥ ነበርሽ ነው ማለት እንደዛ ነው። አሁን እየተሰማኝ ያለው ነገር እሱ ነው። ምንድነው የተሰማው? ላይክ በቃ እስከዛሬ ድረስ የዋሸሽ ነው ስሜት ነው እየተሰማኝ ያለው። መች ነው በምንድን ነው የዋሸው የመሰለ? አላውቅም። ዛሬ ላይ እያሳየሽኝ ያለው ሪአክሽን እንደዛም ነው። ሰሞኑን እያደረክ የነበረው ነገር እየተለማመጥኩ የመሰለ ያው እኔ የምፈልገውን ነገር ለማሳካት ነው እንጂ ጭራሽ ልለማመጥ አልችልም። የፈለገ ይመጣል፣ የፈለገ ደግሞ ይሄዳል፣ መብቱ ነው። አሁን ተገቢ ነው ብለሽ ታስቢያለሽ? እንደዚህ ነው። እኔ ትክክል ነኝ፣ በጣም ትክክል ነኝ። እንዲሁም ያሰብኩት ነገር ደግሞ ሞር ቢሳካልኝና ሌላ ነገር ደግሞ ባደርግ ደስ ይለኝ ነበር። ያውላ አስተያየት ያውላ አነጋገር ምናምን ጭራሽ እኔ ልቀበለው አልችልም። እኮ ማለት ኤለን እያስመሰልሽ ነበር፣ እየዋሸሽ ነበር። በዛ ሰዓት አንቺ እንደዛ ልታወሪ የምትፈልጊው ቀመር ለራሴ ብዬ ነው። ለራሴ ብዙ ሰዎች ስላሉ ስለኔ የሚመለከታቸው ሰው እነዛ ሰዎች ደግሞ ባላጠፋሁት ጥፋት እንዲወቅሱኝ ስለማልፈልግ ፋሚሊዎች ለእናንተ ነው እንድትወቅሱኝ አልፈልግም። ነገ ላይ ማንም ሰው ቢሆን የሆነ ነገር አንቺ በእርግጠኝነት ይዙም የሆነ ነገር አይቶ ነው የራቀሽ ምናምን እንድትሉኝ ስለማልፈልግ ለዛ ነበር እንደዛ ሳደርግ የነበረው። እኔ ላይ እየተጫወትኩ ሳይሆን እውነቱ ነው። ወይ ጨዋታ ነው። እኔ እንደፈለክ አድርገህ ማሰብ ትችላለህ፣ መብት ነው። እሱ እንዳንተ አስተሳሰብ ነው፣ መብት ነው።
ና ሌላኛው ነገር ደግሞ ባለፈው ብለህ ነበር አይደለ ከዚህ በኋላ እኔና አንቺ መገናኘት የለብንም ምናምን ብለህ ነበር አይደለ አው መገናኘት የለብንም እኔና አንተ ያንን ነገር በይፋ ተቀብያለሁ ያው ፋሚሊዎችም ስላሉ እዚህ ጋር እናንተ መንገር የምችለው ነገር ነው ከዚህ በኋላ እኔም ከሱ ጋር አልገናኝም ያ ነገር እውነቱ እንዲወጣልኝ ፈልጌ ነበር ግን ችግር የለውም ኢትሶኪ በሆነ መንገድ መውጣቱ አይቀርም ሶ ግን ከሱ ጋር ከዚህ በላይ ምንም እንትን ምልበት ነገር የለም እየሄድኩ እሱን በየቀኑ ማገኝበት ምክንያት የለም አንድ ደግሞ እኔና እሱን የሚያስተሳስረን ይሄ አብል ነበር አይደለ ይሄ አብል ነበር እኔና እሱን የሚያስተሳስረን እና ይሄኛውንም አብል ያው ናጀንስት ያው የምርሽን አሁን ጨርሰናል እና አንተ ጀመርከው እኔ ጨረስኩት ሰላም ጨዋታ ነው ማለት ሄለን መፍትሄ ላይ ሆን መለያየቱ መደማመጥ ርቆን ግለኝነት ከንቱ እንዳልተፋቀን ለየን ከስንቱ ወይኔን አልደላኝ ወይሷ አልተመቻት እንጃልኝ እንጃ መላጥቻለሁ ቀን እንዳለያየን ቀን እስኪ መልሰን እንዲያው ዝም ብዬ ተስፋ አደርጋለሁ መቼም አይጠፋም ካይኔ የሷና የኔ መቼም አይጠፋም ካይኔ የሷና የኔ እሷ የልቤ ጭራሽ ማልገመታት ሰው ነችብኝ ማለት ሄለን እንደዚህ አይነት ጨዋታ እኔ ላይ ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ